በባለፈው ቪዲዮ በዩቲዩብ ስንት ብር እንደተከፈልን የሚያሳይ ስቴፕ ባይ ስቴፑን አሳይተናችሁ ነበረ። ጊዜ በኋላ ከዩቲዩብ ብዙ ነገር ጠብቀን አግኝተን ነበር። እንዳሰብነው ተሳክቷል። ዩቲዩብ ላጥ ስንለይ ነበር። በዛሬ ቪዲዮ ስንመለስ ሁላችንም የሆነ ስራ ከጀመርን በኋላ በመጀመሪያው ክፍያችን አንድ የማይረሳ ወይም ደግሞ ለየት ያለ ነገር ማድረግ እንፈልጋለን። እኛም ዩቲዩብ ቻናል ከመክፈታችን በፊት በዩቲዩብ በመጀመሪያ ክፍያ ማድረግ እንፈልጋለን ብለን የጻፍናቸው ነበሩ። እሱን ነው እንግዲህ እያንዳንዱን ስቴፕ ባይ ስቴፕ ያደረግነው ማለት ነው። ዩቲዩብ በመጀመሪያ ክፍያ እናደርጋለን ብለን ያሰብነው ነገር ላይ አሳክተነዋል። እሱን ደግሞ ያሳካነውን ቪዲዮ አሳያቸዋለሁ ማለት ነው። አሁን ከዚህ ቀጥሎ ቪዲዮን አሳያቸዋለሁ ማለት ነው። በዚህ ቻናል ደግሞ የተለያዩ ስለ ኦንላይን ሜኪንግ፣ ስለ ቪዲዮ ኤዲቲንግ፣ ስለ ኦንላይን ነገር፣ ስለ ዲጂታል ነገሮች ላይ ወይም ደግሞ ስለ ኮርሶች ላይ በየጊዜው ወደዚህ ስለምንለቅ በዚህ መከታተል ትችላላችሁ ማለት ነው። በጭሱ ቴክኖሎጂ ላይ እንግዲህ እንደምታዩት ሞጁል ራሳችን የቻለ አንድ ሙሉ ሞጁል አዘጋጅተናል ማለት ነው። በዚህ ሞጁል ውስጥ ምንድነው ራሱን ዩቲዩብ ፉል ኮርስ የሚል እዚህ ጋር አዘጋጅተናል ማለት ነው። በዚህ ውስጥ 45 የሚያህል ሞጁል አለው። እያንዳንዱ ሞጁል በደንብ አድርጎ በውስጡ 2 እና 3 የሚሆን በጣም የተዘረዘረ ራሱን የቻለ ታይትሎች አሉት ማለት ነው። ስለዚህ ይህን ያዘጋጀነው ምንድነው በዩቲዩብ ከዩቲዩብ ቻናል አከፋፈት ጀምሮ እስከ ሀሳቡ ጀምሮ እስከ ሞኔታይዝ አድርገን ብር እስከምንቀበልበት ድረስ ያለውን ስቴፕ እያንዳንዱን የሚገልጽ ሀሳብ ነው ማለት ነው። ይህን ሁሉ እንግዲህ የምታገኙት ምንድነው በነፃ ነው። በዚህ ቻናል ደግሞ ይህንን ኮርስ እኛ ያለፍንበትን መንገድ እንዴት አድርገን ከዩቲዩብ ጀምሮ ከሀሳቡ ጀምሮ እስከ ሞኔታይዝ ያለውን ድረስ ፕሮሰስ እያንዳንዱን ስቴፕ ባይ ስቴፕ እናሳያቸዋለን ማለት ነው። ለዚህ ቻናል ግን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ በማድረግ ያበረታታናል ማለት ነው። በጣም ሰብስክራይብ ካደረጋችሁ የምንለቃቸውን ኮርሶች በነፃ ቶሎ ይደርሳቸዋል ማለት ነው። እናሳያችሁ ቀጣይ ምንድነው በዩቲዩብ በመጀመሪያ ክፍያ ያደረግንበትን እያንዳንዱን ቪዲዮ እናሳያቸዋለን ማለት ነው። ያው ትንሽ ቻሌንጅ ነበረው። ያው ደስ የሚል ጊዜም ያሳልፈናል። ያው ደስ የሚል ጊዜም ነበረ። ስለዚህ ይሄን ቪዲዮ ደግሞ እናንተ ተመልከቱት። ሞር ስቲል ቪዲዮን ስንሰራ እንኳን ያጋጠመን አንዳንድ ቻሌንጆች ስለነበሩ ቪዲዮን እዩት ተወዱታላችሁ ማለት ነው። መጨረሻ ድረስ ተከታተሉ፣ ተወዱታላችሁ። አሁን ቀጥታ ወደ ቪዲዮ እንግዲህ ከመንገድ ከወጣን በኋላ እያንዳንዱን ያጋጠመን ነገር እዚህ ጋር አንድ ባንድ ነው ያለ ማለት ነው። ቀጥታ ከዚህ ጋር ምንድነው እንደተገናኘን ያው መጀመሪያ ቸክ ማድረግ ነበረብን። ብሩን በደንብ አድርጌ ቸክ ካረኩ በኋላ ቀጥታ ምንድነው ወደ ዳሽን ባንክ ሄድን። ያው ያገናኘነው መጀመሪያ ወደ ዳሽን ባንክ ስለነበረ ወደ ዳሽን ባንክ ከገባን በኋላ ከዚሁ ያው የምናወጣውን ያህል ጻፍን። ቀጥታ ምንድነው ወደ ፍራሽ ቤት ሄድን። እንደምታዩት ምንድነው መግዛት ነበረብንና አሁን ፍራሾችን ከዚህ ጋር ያያየን ነው የነበረ። ከዚህ ግን ምንድነው ፍራሾችን መጨረሻ ላይ ለማን እንደሆነ እንደገዛ ነው እናሳያችኋለን ማለት ለምን እንደገዛ ነው ጭምር ታዩታላችሁ ማለት ነው። መጀመሪያ ከዚህ ጋር ተነጋገርን። ያው እኔ ላም ተጨማሪ ደግሞ እቃዎች ስለነበረ ቀጥታ ትታነው ሄድን ዋጋ ተነጋገርን ጨርሰን ወደ ምንጣፍ ነው ሄድን። ከዚህ ጋር የምንጣፍ ፓርት ነው እንግዲህ እንደምታዩት ያው ምንጣፍ መረጥን። ታዲ ጎበዝ ነው መረጣ ላይ እዚህ ጋር መረጥን ምናምን ያው ከዚህ ጋር እየለካካን ነው። እዚህ ጋር ምንድነው ያጋጠመን የመጀመሪያው እዚህ ላይ ሰውየው እንጃ አላቅም ለምንድን እንጃ ከኛ ብዙም እኛ ያለንበት ቦታ ላይ ካሜራ ስንቀርጽ የሆነ ሌላ ነገር ስለሚመስላችሁ ይሆን አላቅም የሆነ ብቻ አቋርጦብን ነበር። ከዚህ ላይ አልገዛንም። ሌላ ቦታ ነው ወተን እንግዲህ በሌላ እየገዛን ነበር ማለት የቀደሙ ሰውዬ ቀረጻ እንዳናደርግ አግዶ ነበር ውጡልኝ ምናምን ነገር በሚል ከገባን በኋላ ሌላ ቦታ ያው ጫማ ነበረ በቀጣይ የገዛን እዚህ ጋር እንደምታዩት ከዛ በኋላ ከዚህ ጋር ምንድነው ተነጋገርን። ያው ጫማ መረጣ ላይ ነበርን። ያው በጣም እየፈተኩባችሁ እንደሆነ ይገባኛል ለኮምፒውተር ግን ያው እሺ። ከዛ ያው ጫማውን እያየን ነበረ። መጨረሻ ላይ ለማዘሩ ነበረ ጫማውን የገዛን። ከዛ ሂሳብ ከፈልን። ግን ጫማ አልጠበቅነው፣ ውድ ነው፣ ተወዷል። ግን ለማዘሮቻችን መቼም የማይሆኑ ነገር የለም ብለን ገዝተን ወጣን። ልንወጣ ስንል ደግሞ ሳዩ ፊቱ ላይ ቀር እያለው ነበረ። መጨረሻ ላይ ለካ ምንድነው ስንል ቦርሳ ለማዘሬ ካልገዛው ሲል ያባቱ የጫማ ቁጥር ይጠፋል። የእናትና ያባቱ ደውሎ ከወንድሙ ይጠየቃል አይጠየቅም። ይሄ ተባረ አይደለም የመርሳት ችግር አለብኝ ለዛ በቀጣይ ምንድነው ከዛ በኋላ ያው ለማዙ ከገዛው አይቀር ለምን ለፋዘር ሳልገዛ ፋዘር ከቤት አያስገባኝም በሚል ገዛን። መጨረሻ ላይ ደግሞ ለበርባን ያው ሰዓት ታይም ተጠቀም በሚል ያው እሱን ነገር ከጨረሰን በኋላ ያው ወደ ታይም ነበር ወደ ሰዓት ነበር ይገንተናልን። ያው ሰዓት አየን። ያው ሰዓት ለሰው ልጅ አስፈላጊ ነው ምናምን ከዛ በኋላ ከተመለስን በኋላ ምንድነው ወደ ፍራሻችን ነው ወደ ተመላሳይ ወደ ፎርማችን ገዛን ማለት ነው።
ትንሽ ያው ፎም ያው በጣም ደክመናል። ያው እነዚህ ታዩት እንግዲህ እኛ ባጭሩ ስላሳየናቸው እንጂ በጣም ድካም ነበረው። ከዛ እንደምታዩት ምንድነው ያው አሸከሙኝ። እዚህ ጋር ችግር የለውም ግን አሸክሞኛል። ይገርማቸዋል። እስከ ቤት ድረስ ሊያሸክሙኝ ሲል አንድ ነገር ሀሳብ መጣል። ምን ባጃጅ ውስጥ ከዛ ባጃጅ ውስጥ ከገባን በኋላ እንደምታዩት ያው በባጃጅ ይዘን እየሄድን ነበረ። ያው ቅብጠታችን ከላይ በአንድ እጃችን ብቻ ፎሙን ይዘን እየሄድን ሳለ በመሃል ምን መጣ? ንፋስ፣ ኃይለኛ ንፋስ ሊጥልብን ሲል እንደ አዲስ አስቁመን አስተካክለን ነው ዙረን ነው እንደምታዩት እዚህ በጣም ወደቀ። ፍራ እንደ አዲስ ተነስተን አስቁም ምናምን ነው እንደምታዩት እዚህ ጋር ያው ከዛ በኋላ ምን አደረግን? ያው ፎሙን በትክክል ካስገባን በኋላ ቀጥታ ጉዞ ወደ ቤት። ወደ ቤት እንሄድ። ወደ ቤት ከገባን በኋላ እዚህ እንደምታዩት ምንድነው ደረስን። ያው ሂሳብ ምናምን ከፋፈለን። ያው ከዚህ ጋር ምንደመረ እንትን ያለን ያው ፎም ነው በሙሉን አለም ከዚህ ጋር ያው ሂሳብ ከዚህ ጋር ከፈልን መጣ። ከዛ ቀጥታ ወደ ቤት። እሷ አታውቅም፣ ማዘር አታውቅም አሁን እየገዛው እንደሆነ አላውቅም ጭራሽ። አሁን እንግዲህ ቀጥታ ምን እንደምትል ንያት ሰርፕራይዝ ሆናለች። ያው እንግዲህ ከቤት ከገባን በኋላ ያው እዚህ ጋር እንደምታዩት ምንድነው ማዙ ተኝታ ነበር ግን ያው ይዘን መጣን፣ አስነሳናት ምናምን ያለው ነገር አወራናት ምናምን። ደነገጠች። እንዴ የምንድነው እሱ ማን አመጣው ምናምን በሚል ነገር አስገባ ነው። ከዛ ያው ሳይዙን ልክ ሆነልን። ያው ደስተኞች ነበርን። ከዛ በኋላ ሲቻክ እንድታረጋው ይመቻል አይመችም በሚለው መንገድ አላጣጣፍና ተኝ ካልተመቸሽ ይቀየራል በሚል አስተኛናት። ያው እሷም እንዳየችው ነገር ተመችቶኛል እንዳትቀይሩት በሚል ተው ነው። ከዛ ምንድነው ያመጣነው ምንድነው ምንጣፍ ቀጥታ ምንድነው ቤቱን ማነጣጠፍ ነበረ። ያው እንደምታዩት ትንሽ ይሄ እንግዲህ እንደምታዩት ምንድነው በያው ትንሽ ቤታችን ትንሽ ጠበብም ስለምትል ጭምር ያው እንደምታዩት እንግዲህ ምንጣፉን ነጥፍጥፍጥፍጥፍ አረግን። ያው እንደተቀመጠች ነው ሰርፕራይዝ ያደረግናት። ማዘሮቻችን በልጅነታችን እንዳስለመዱን እችን ነገር ለሻይ ያዛት ምናምን ተብለን እንደምንሰጠው ሁሉ ያው ለማዘር ያው አንዳንድ ነገር እስከዛ ድረስ ይሆንሽ ምናምን ብዬ እንደምታዩት ትንሽ እየተገደረደርም ቢሆን እሺ። ከዛ በኋላ ወጣን። ስራችን እስከዚህ ድረስ ይሄድ ነበር። ያው ከወጣን በኋላ ቀጥታ ምንድነው ወደ ስራ ቦታ ነበር ይሄድን። በመንገድ እነዚህ ድሩዮችን አገኘናቸው ማለት ይቻላል። እና በስተመጨረሻ ያው ጨርሰን ስንት ሰዓት ነበር የጀመረው? እንደዛ ይሆናል። 19 ሰዓት አካባቢ ይሆናል ፕሮሰስ የጀመረን። ሾፒንግ ይወጣ ሰዓት ነው እኩል ሰዓት ነው 12 እኔ ያሰብኩት የነበረ ቀድሞ ራሱ ሰዓት ልንገራችሁ ምናምን ብሎ አዲስ ሰዓት ከመሆኑ ተነሳ ያው ብቻ ነገሮችን አሁን እንዳሰብናቸው ሆነዋል። አንዳንድ ደግሞ ይቀረናል ትንሽ እውነት ከሱ ይቀረታል። እሱ መዳር አለበት መኳል አለበት ወይ ብቻና ኢትዮጵያ ዋላ ማን ያቀናበረው ሙዚቃ ነው? ፓርት ወጣ እንዴ? አልወጣም እና ብቻ በስተመጨረሻ ይሄን ያህል አድርገን ጨርሰናል። አሁን እየተመለስን ነው ወደ ኦፊስ እና ብቻ ያው የዛሬው ቀን ምን ይመስል ነበር? ያው የዛሬው ቀን በጣም ደስ ይላል። በሾፒንግ ምንም ትጠይቀኛለህ ቀጣይ? እሺ ያው የዛሬው ቀን ለየት ይል ነበር። በመጀመሪያ ክፍያ ዩቲዩብ እንደጠበቅነው ሆኖ አግኝተነዋልና ከረጅም ጊዜ በኋላ ከዩቲዩብ ብዙ ነገር ጠብቀን አግኝተን ነበር። እንዳሰብነው ተሳክቷል። ዩቲዩብ ያው አገኘን። ያው ዩቲዩብ ከዩቲዩብ ያገኘን መልሰን ያለውን ቻሌንጅ ምናምን የነበረውን ቻሌንጅ እያንዳንዱን ነገር በሌላ ቪዲዮ ስለምናሳያችሁ ችግር የለውም። የዛሬው ሾፒንግ ግን ደስ ይል ነበር። እንደመጀመሪያ ክፍያ ድካሙን ራሱ አላወቅነው። ላጥላህ ስንል ነበር። በቃ ፕሬዘንት የምታደርጉናለህ በማይክ እንትን ነው እና ያው ይሄ የመጀመሪያ ፈርስት ፔይ ነው ክፍያ ነው። አማን የዛሬው ቀን ምን ይመስል ነበር? ካንተ ጋር እንዴት አየህ? በጣም የሚገርም ቀን ነበር። እኔ ገጣሚና ደራሲ ነኝ፣ ግን ደግሞ ለዛሬው ካሜራማን ሆኜ ነው ያልኩ። ያመረኝ አንዳንዴ ማህበረሰባችን እንዳልነቃ የምታውቁት የሆነ ቃል ለመግዛት እነሱ ሲገቡ ቪዲዮ ይዘን ስንከተል እንኳን ካሜራ አጥፋ ምናምን ብለው የተጋታቱ ነበሩ።
ጉዳያቸው ችግር የለውም። ይሄ ቻሌንጅ አይሆንብንም። ወኔ ቃል መግባት የምፈልገው ማለት ሁሉም ሰው በየራሱ መንገድ ስኬታማ መሆን ስላለበት ልክ ዛሬ እንደሆነው ነገር ማለት ነው ሰዓት ተሰጥቶኛል። ይህ ማለት እንግዲህ ቅኔው ገብቶኛል። ጊዜን በአግባቡ ተጠቀምበት ነው። እያንዳንዱ የምትባክነው ጊዜ ከህይወት ላይ እየተቀነሰች ነው እንዳሉ ነው የገባኝ እና እንደውም እኔ በህልሜ ጉዳይ የሙሉ ጊዜ ሰዓት ሰጥቼ ለህልሜ ልጋደል ቃል ገባለሁ። እንጠብቃለን በቀጣይ ማለት ነው። እንደ ሀሳብ ተጨማሪ ሀሳብ ካላችሁ ደግሞ ደስ ይለኛል። የአሁኑ ሀሳብ መጀመሪያ ላይ ያው ጽፈንበት ነው ስለነበረ ከዚህ በፊት ሀሳባችን ከምን ጋር ነበረ? ያው የመጀመሪያ ፔያችን ክፍያችን ያው ቤተሰብ ፋሚሊ ጋር ጊፍት ለመስጠት ነው። ሁለተኛው ሀሳብ የሁለተኛው የዩቲዩብ ክፍያ ደግሞ ቢሆን ደስ የሚል ታውቃለህ? የኔን ምግብ እንዳለ ቋጥረን እንገለየተን ማለት ነው። የምር ጎዳና ላይ ቁጭ ነው ማለት ነው። የጎዳና እንትኖች ላይ ማሳለፍ የሳይ አው የሆነ ቀን በቃ በደንብ ምግብ እንገዛና እኛም ሳንበላ እንወጣና አብረን ከነሱ ጋር እንበላለን። በቀጣይ ያለው ቻሌንጅ እንደ ፈጣሪ ፍቃድ ይሁንና መኪና መጣ አረጋ ሮጣ ያ የቀጣይ ቻሌንጅ የምሬ ነው ግን ይሁን ማለት እንደ ሀሳብ ማለት የምሬ ነው። እግዚአብሔር ከዛ ያኔ ስፔሻሊ ነው ያ ወተን ለምሳሌ የኔ ቢጤ ጋር ለእኞች ጋር አብረን ተመሳስለን ቁጭ ብለን ከነሱ ጋር ሀሳብ እየተካፈልን ቁጭ ብለን ምግብ እና የሆነ የምግብ ፕሮግራም ቢኖረን በጣም ደስ ይለኛል። እና በቀጣይ ሌላ ደግሞ ቢሆን ብላችሁ የምታስቡት በቀጣይ ደግሞ እኔን ነገር እናደርገዋለን ብላችሁ የምታስቡት ነገር ምንድን ነው? እንግዲህ በአዲስ ስራዎች እንመጣለን ብዬ አስባለሁ። እንግዲህ አዳዲስ ኮንቴንቶችን ጽፈን እንመጣለን። ከቴኩ ባሻገር ደግሞ ከቴኩ በተለየ መንገድ ቭሎግ ይኖራል። ከዛ ደግሞ የጌም ኮንቴንት ይኖረናል ብለን እናስባለን። ለተወሰነ ጊዜ ሊቆይ ይችላል፣ ግን በሂደት መምጣቱ የማይቀር ነው። አሁን ያልኳችሁ ኮንቴንት ላይ እንመጣለን እና ይሄን ነው የምላችሁ። እሺ ተጨማሪ ሀሳብ ያለ? አረ እናመሰግናለን። በቀጣይ ማለት ነው በቀጣይ ስለዚህ ቀጣይ ሳይሆን ያሁኑ ቀጣይ አይደለም ከዚህ በኋላ ቀጣይ ነው የሚባላ ያሁኑ እንዳለፈ ማለት ነው። ቀጣይ አንድ እንደ ተጨማሪ ሀሳብ ነው ለምሳሌ ከዚህ በኋላ ሽልማቶች ይኖራል ነው ብዬ አስባለሁ። የተለያዩ ሽልማቶች ጥያቄ እየጠየቀን ሽልማቶች ይኖራል። ብቻ ጠብቁን። በቀጣይ ነው ቪዲዮ ደግሞ ሙሉ ሰርተን እናሳያችኋለን።